እኔ አልቻልኩም። ዛሬማ ሂጂም ቢሆን አወራዋለሁ። አርፈሽ ተቀመጭ። በፊት አያምርም። እባክሽ ግፋ ቢል አልፈልግሽም ሂጂ ቢለኝ ነው። እንደሱ ብሎ እኔም በየቀኑ ከመመላለስ በገላገለኝ። መጣው ወንበሩ ሰው አለ ነበረው። የለውም እኮ አይደለም ያልኩሽ። እስከማውቀው ድረስ ነበር የሚባለው ላለፈ ነገር ነው። ምን ፈልገሽ ነው? አንተን ደግሞ እንደዚህ ጀመራችሁ? የኔ ለጨዋታ ጊዜ የለኝም። እንደዚህ ብላችሁ ገብታችሁ ነው ጉድ ሰርታችሁ የምትሄዱት። ኧረ እኔ እኮ እንደዛ አስቤ አይደለም። ጀስት እንተዋወቅ ነው። አልፈልግም። ሳላዋርድሽ ሂጂ። ይበላት። እየነገርኳት ነበር። ደፋር መስለሽኝ ነበረ። በቃ ለዚች ልብሽ ነው። ቆይ ምን አይነት ቀልድ ነው? ወደፊት መተን የጠበስከኝ እንዳትይ ማስታወሻ ያክል ነው። ለማንኛውም ኢዛና እባላለሁ። ትንሽ ብትቆይ እኮ ራሴ መጥቼ ተዋወቅሽ ነበር። ቲኒክ ይቅርታኝ ወንድም፣ ፍቅረኛ አለኝ አጨቅጭቀኝ። አንድ እኩል ስልክሽን አልጠይቅሽም። ነገ በዚህ ሰዓት ብቻሽን ሆነሽ እዚሁ እንገናኝሽ። ቻው። አይሰሙም እንዴ? ይሄን ውሰዱልኝ ከዚህ። እባክህ እኔ ልጅ ስልኬን ስራልኝ እባክህ። ቆይ ምን አድርግ ነው የሚሉኝ? እርሶ ስራ የለዎትም እንዴ? እኔ ስራ በዝቶብኛል። ይሄዱልኝ ከዚህ። ምን አለ የኔ ልጅ፣ ብር እኮ አለኝ እከፍልሃለሁ። አሁን ይሄዱልኝ። ስልኩ ምንም አልሆነም። ስራ ያስፈቱኝ። ልጄን እኮ የማገኘው በዚህ ነው። እባክህ በፈጠረ ከዛሬ ከሶስተኛ ጊዜ ነው የመጡት። እኔን ስራ ያስፈቱኝ ነው እንዴ? እኔን ስራ ሰርቼ እኮ ቤተሰቤን ነው ማስተዳደርበት። አሁን ይሄዱልኝ ከዚህ። ምን አለ ብታስተካክላቸው? አባት አይሆኑም? እሱን አንተ አትነግረኝም ነው ወይስ አዲሱ የሌብነት ሲስተማችሁ ነው? ማለት ሌቦች ተነቅቶባቸዋል። እሺ የምን ሌብነት ነው የኔ ልጅ? ሂዱ ከዚህ ስራ ታስፈቱ። አይ ምን አባቴ ተረጋጉ። ምንድነው? እኔ ማግዙት ነገር አለ። ስልኬ ተበላሽቷል። ይሄው ወር ሞላ። እሺ እስኪ አምጡልኝ ይሉት። ይሄው አይጠራም ስልኬ። አልጠራም ነው ያለው። እሺ ቁጥሩ ንገሩኝ። 091378 እሺ ይሄው እየጠራ እኮ ነው ጋሼ። ምን እንዴ? ይሰራል? ይሰራል እኮ አባቴ። ታዲያ ለምንድን ነው ልጆቼ የማይደውሉልኝ? ከሰራ የተበላሸ የመሰሉት ለዛ ነው። አዎ ልጄ ምን ሆኖብኝ ነው ታዲያ የማይደውለው? የብዙ ነገር ዋጋው የሚገባን ያጣ ግን ያ እስከሚሆን ባንጠብቅ ፈጣሪ የሰጠንን ጊዜ በአግባቡ እንጠቀም። እስኪ ደውል አባት፣ ደውል እናትሽ። አባ የሚበላ ካለ አንተ ሂድ። አትሰማም እንዴ? ሂድ እያልኩህ አይደል እንዴ? ሂድ ጥፋ ከዚህ። ምንም የለም ስትባል አትሰማም እንዴ? እግዚአብሔር ይስጥልኝ። አይበቃም? አሁንም ሂድ ከዚህ። ምን ሆነ ነው? እርቦኝ መድኃኒት አለኝ በልቼ የምወጣው። እኔ ልጋብዝህ፣ አብረን እንበላለን። እሱን ይዘህ መግባት አትችልም። ደንበኞች ይደብራቸዋል። የቱ ደንበኛ ነው የሚደብረው? ድሃ አዞ መብላት አይችልም ያለው ማለት እንግዲህ ስለማይቻል ነው። የቤቱ ህግ አይፈቅድም። የዚህም ቤት ሙሉውን ወንበር እኔ ከፍላለሁ። ይሄ ድሃ ገብቶ ስለበላ የሚደብረው ሰው ካለ አስወጣው። ና ግባ፣ ቁጭ በል እዚህ ጋር። ምግብ አምጣለት ብላ። በስመ አብ አመሰግናለሁ። የሌለው ቅንነት ከሌላው ፍጡር እንድለይህ ጸጋህ ነኝ ለምክንያት። ይቅርታ ስለተፈጠረው የዚህን ሂሳብ እኔ ልክፈል። ይሄንማ እኔ እከፍላለሁ። ባይሆን የተቸገሩ አባቶች አሉ፣ እነሱን አግዝ። ይዞ ክፉ ተናግሬ ላስቀይምሽ ስለማልፈልግ ዘርቤልኝ። ተነጋግረን እንፍታው። ምንም የምንነጋገረው ነገር የለም። ለምን ደረቅ ትሆናለህ? ምን የምትነግሪኝ አዲስ ነገር ይኖራል? አሁን ከረፈደ በኋላ ምን ታየሽና መጣሽ? በቃ አልመሰለኝም ነበር። መሄድ ብዙ ሲጎዳኝ ነው መኖር አስፈላጊነቱ የታየኝ። ችግርሽ እኮ ይሄ ነው። ሁሌ ከረፈደ በኋላ ነው የምትነቂው። አሁን ደግሞ እኔ ደክሞኛል። ይገባኛል። ከገባሽ ተይኛ። ቆይ ለኔ የምትታገል ሴት ነው የምፈልገው ትለኛል ነበር እና አሁን ልትታገይልኝ ነው የመጣሽው? አዎ ሂድ። እኔ ግን ከዚህ በኋላ መቼም ቢሆን አልተውክም። እሺ በኋላ ግን ይቆጭሃል። አመልሽ ከፋ እንጂ ልብሽን እኮ ወደዋለሁ ታውቂያለሽ። እኔ ደግሞ ሁሉ ነገርን በቃ እንድድል ብቻ። ደግመሽ ብታጠፊስ? አላጠፋም። ይቅርታ። እውነት ባህሉ ይቅር የምንባባልበት ይሁን። እንኳን አደረሳችሁ። ጄሪ እንዴት ነሽ? ጄሪ እንዲሁንዬ አመሰግናለሁ። እሺ በጣም እርሜ ላንተ። አሁን ማዘር ይደረጋል። ኧረ ምን ችግር አለ? ለአንቺ ስንት ነገር ይደረጋል እንዴ? አመሰግናለሁ። ጄሪ ያው ዛሬ ፈለግኩሽ። እስካሁን እናቴ ብለሽ ብዙ ተጨናንቀሻል እና ዛሬ ከከተማ እንድንወጣ ነው። ማለት ከከተማ? ያው ከከተማ ወጥተን ቆንጆ ጊዜ እናሳልፋለን። ዮናስ ፍቅረኛ እንዳለኝ ታውቃለህ አይደል? ለክፉ ጊዜ የማይሆን ፍቅረኛ ምን ይሰራልሻል? እኔ ባልኖር እናትሽ ይሄኔ። አውቃለሁ። አንተ ባትኖር ይሄኔ እናቴ በሕይወት ላትኖር ትችል ነበር። ቆይ ፍቅሬን በይሉኝታ የምታገኝ መስሎህ ነው? ትቀልጃለሽ እንዴ? እስካሁን ያውላ ገንዘቤን አወጣሁት አንቺን ለመርዳት ይመስልሻል? አሁን በይቀሉን ታዩና እንሂድ።
ዮናስ እኔም በገንዘብ መገዛ ከመሰለ ተሳስተሃል። እኔ ጄሪ አይምሮ ውስጥ እንደሳልካት ደካማ ሴት አይደለሁም። እሺ እናቴ ደግሞ ይሄን ብትሰማ ከመዳኗ ይልቅ ሞቷን ትመርጣለች። አንቺ ላረክልኝ ነገር በጣም አመሰግናለሁ። እሺ ምን ይጠቅማል ካገኛችን አንድ ይበቃል። ሴቱ እንዴት ጠግቧል ባካችሁ። አብረሽ አትሂድ። ኧረ ቺኳ ናፍቃኛለች። አዎ ደግሞ አሪፍ ጊዜ እናሳልፋለን ብላኛለች። ይሄን ያህል ምን ያህል ናፍቃኝ? በጣም እሺ ምን ሆነ ናፍቀ? ንገረኛ። ትናንሽ አይኖቿ፣ ጥርሷ፣ ከንፈሯ እኔ ነኝ እንዴ ናፍቁ? ዝም በይ ሄጃለሁ። ናፍቆትሽ ልቤን ያጋየ ያንቺ ፍቅር አይከብድም ወይ በልብ ያለ ሰው መርሳት? እንዴት ቲኒክ አይከብድም ወይ ዮናስ? ኧረ ቲኒክ እየመጣች ነው። ቲኒክ ወደ ጠየቀሽ ባንዴ ልብ ይቆርጣል እንዴ? ዮኒ አይከብድም ወይ በልብ ያለን ሰው መርሳት? ዛሬ እንደምትመጪ አላወቅኩም ነበር። መምጣቴን የማያውቅ የሰፈር ሰው አለ እንዴ? ለነገሩ ተይው፣ ለሌላው ሰው አቶ ዮናስ ናስቲ ከቤት ከይዘራ። እሺ ቆይ አንዴ እሷን ቤት አድርሻት ልምጣ። ምን ናልኩ አይደል? እሺ አንዴ ከዚህ ቤት እቃውን አውጥቼለት ነው የምመጣው። እዚሁ ጠብቂኝ እሺ። እንካ ብዙ አስቆምኩሽ እንዴ? አይ ግን ዮኒ ከድሮ በጣም ተቀይረሃል። አዎ ተጎሳቆልኩብሽ አይደል? በፊት የማውቀው ዮናስ አይደለም። በሰላም ነው? በሰላም ነው። ትንሽ ህይወት ፊቷን አዙራብኝ ነው። ብዙ ጊዜ በስልክ ሳወራህ ግን አንድም ቀን ነግረኸኝ አታውቅም። ሁሌም ጥሩ ላይ እንደሆንክ ነው የምትነግረኝ። ከዛሬ ነገ እንደሚሻል ስለማምን ነው። በዚህ ልክ ለምን ታርቀኛለህ? ስንት ነገር እንዳላሳለፍን። አንቺን ላለማስጨነቅ ነው። ለምንድን ነው እንደ ሩቅ ሰው የምታይኝ? እንደ አንቺ የምቀርበው ሰው የለኝም። ሁሉም ደግሞ በጊዜው ይሆናል እና እግዚአብሔር የከፈተውን ጉሮሮ ሳይሞላ ያድረው። እሱም በደንብ ቁጭ ብለን እናወራለን።